ሰላም ዛሬ ዲማ ሆፕሊሲት በቦሌ መድኃኔዓለም እያስገነባ ያለውን 161 ካሬ ዲጂታል ካርታ ወይም ደግሞ የተናጠል ካርታ የተዘጋጀለትን አፓርትመንት ማስጎበኛችሁ ይሆናል ማለት ነው። እጅግ በጣም ቅንጡና ሌክዠሪ አፓርትመንት ነው። በዋነኝነት ስቴዲየም ቪው፣ ኤርፖርት ቪው እና መድኃኔዓለም ኤድና ሞል ቪው አስፓልት ዳር ላይ ያለ አፓርትመንት ነው የሚሆነው። አሳያችኋለሁ። ባለ 3 መኝታ 161 ካሬ ዲጂታል ካርታ ያለው ቤት ማለት ነው። በቦሌ መድኃኔዓለም ይገኛል። የዲማ ሆፕሊሲት ፕሮዳክት ማለት ነው። ይሄ የምታዩት ኪችናችን ነው የሚሆነው። ክሎዝ ኪችናችን ነው የሚሆነው። እዚህ ጋር ደግሞ ኦፕን ኪችናችን ይሆናል። ይሄ ደግሞ የምታዩት በጣም ሰፊ ሳሎን ነው ከረጅም ባልኮኒ ጋር ማለት ነው። እንግዲህ የሳሎናችሁ ባልኮኒ ይሄን ቤት አሁን ያለው 8ኛ ጋር ነው። 13ኛ 14ኛ ጋር ብትገዙት ዳይሬክት ቪው የምታገኙት ምንድነው? ስቴዲየም ቪው ወይም ደግሞ ባልኮኒ ላይ ቁጭ ብላችሁ የትኛውንም አይነት የስፖርት እንቅስቃሴ ቤታችሁ ጋር ቁጭ ብላችሁ ትከታተላላችሁ ማለት ነው። ሌላው መድኃኔዓለም ፊት ለፊት ነው ያለ ነው። ከፍላችሁ ትገዙት ደግሞ ዳይሬክትሊ ቪው ኤርፖርት ቪው ነው ማለት ነው። አስፓልት ዳር ወይም ደግሞ ከስማርት ሮዱ ጫፍ ያለ አፓርትመንት ነው። ይሄ የባልኮኒ ኤሪያ ነው ማለት ነው። የጧት ፀሐይ በደንብ የሚያገኝ ቤት ነው። ይሄ ባለ 3 መኝታ 162 ካሬ ማለት ነው። አሁን ደግሞ ወደ መኝታ ክላሶች ወስዳችኋለሁ። እንግዲህ እንደነገርኳችሁ ይሄ ባለ 3 መኝታ ቤት ነው። አንድ ማስተር ቤድሩም ይኖረዋል። እጅግ በጣም የሚያምር ማስተር ቤድሩም ማለት ነው። ይሄ ማስተር ቤድሩማችን ነው። በጣም ሰፊ ማስተር ቤድሩም ነው። ይሄም ባልኮኒ ይኖረዋል ማለት ነው። እንግዲህ በባልኮኒ የተከበበ ቤት ነው። ባለ 3 መኝታ 161 ካሬ። ካያችሁት ደግሞ ስቴዲየም ነው ማለት ነው። ይኸው ስቴዲየምን ቤታችሁ ጋር ቁጭ ብላችሁ ፎሎ ማድረግ ትችላላችሁ። እግር ኳስም ቤታችሁ ናችሁ የምትከታተሉበት ቤት ማለት ነው። የሚገርመው ደግሞ የጧት ፀሐይ የምታገኙበት ቪው ነው። መድኃኔዓለም ቪው ነው። ኤርፖርት ቪው ነው ማለት ነው። ከፍ ብላችሁ ብትገዙት እንደነገርኳችሁ አሁን 8ኛ ጋር ነው ያለሁት። የዚህ የማስተር ቤድሩሙ ባዝሩም ነው የሚሆነው። ይሄኛው ደግሞ የራሱን የቻለ ባዝሩም ይኖረዋል ማስተር ቤድሩሙ ማለት ነው። ሌላው ደግሞ ሁለተኛ መኝታውን ላሳያችሁ። ሁለተኛ መኝታ ክላሳችን ወይም ደግሞ የልጆች አልጋ ይሄ ነው የሚሆነው ማለት ነው። ይሄ ሁለተኛው የልጆች አልጋ ነው የሚሆነው። ይሄ ደግሞ ሶስተኛ የልጆች አልጋ ነው የሚሆነው። ታዲያ ሶስተኛ የልጆች አልጋ የሚገርም ባልኮኒ ይኖረዋል ማለት ነው። ይሄ የጋራ ባልኮኒያችን ነው የሚሆነው። ጠቅላላ ይሄ ቤት አክቹአሊ በባልኮኒ የተከበበ ቤት ነው ማለት ነው። በዚህም ወደ ካሳንስ፣ ወደ መገናኛ፣ ወደ ሜክሲኮ የሚገርም ቪው። በዚህም ደግሞ ስቴዲየምን አክሰስ ማድረግ ትችላላችሁ ማለት ነው። እንደነገርኳችሁ ከፍ ብላችሁ ብትገዙት ይህን ቪው ስቴዲየም ነው ዳይሬክትሊ አክሰስ የምታደርጉት። ይሄ በዚህ የምታዩት ማለት ነው። ሌላው ደግሞ ኮመን መታጠቢያዎችን ነው ማሳያችሁ ማለት ነው። ይሄ የሁለቱ አልጋዎች ኮመን ባዝሩም ነው ማለት ነው። ይሄ ኮመን ባዝሩማችን ነው። እዚህ ጋር የላውንደሪ ቦታ ይኖረናል። እዚህ ጋር ደግሞ ትንሽዬ መታጠቢያ ወይም ደግሞ የእጅ መታጠቢያ ሩም ይኖረናል ማለት ነው። ይሄ ሁሉ 161 ካሬ ባለ 3 መኝታ እጅግ በጣም ቅንጡና ሌክዠሪ አፓርትመንት ነው። ዲማ ሆፕሊሲት በቦሌ መድኃኔዓለም እየገነባ ያለው በትኖሩበት መሀል ከተማ ላይ ሁሉንም አክሰስ በቀላሉና ምቹ ሁኔታ ላይ የምታገኙ አፓርትመንት ነው ማለት ነው። ጥሩ ቪው ያለው አፓርትመንት ነው። ይህን ቤት በ25% ቅድመ ክፍያ ብቻ ዲጂታል ካርታ የተዘጋጀለት አፓርትመንት ነው። ሙሉ ከከፈላችሁ አሁን ካርታውን ወደ እናንተ እናዞርላችኋለን ማለት ነው። አሊያ በ25% ቅድመ ክፍያ ቤት መግዛት ትችላላችሁ በቦሌ መድኃኔዓለም ማለት ነው። አለምነሽ ፕላዛ ቀጥሎ ዲማ ሆፕሊሲት እጅግ በጣም ቅንጡና ሌክዠሪ አፓርትመንቶችን እየሸጠ ይገኛል። እኔ ካሳሁን እባላለሁ። የዲማ ሆፕሊሲት የሽያጭ አማካሪ ነኝ። ለበለጠ መረጃ ዋትስአፕ ላይ ኮንታክት አድርጉ።